የአዳኙ ፊት ከአንዱዓለም አባተ ክፍል 2። በባለፈው ክፍል ዲያቆን ለዓለም ላይ ምን እንደደረሰበት ምን እንዳጋጠመው በማህበረሰቡ የደረሰበትን መገለል እንዲሁም ወዳጁና አብሮ አደጉ በቃሉ ምን እንዳደረሰበት ተመልክተናል። ቀሪውን ታሪክ በዚህ ክፍል ይዘንላችሁ ቀርበናል። አብራችሁን ቆዩ። የአዳኙ ኩባያ ውስጥ የነበረውን ጠላ በአንድ ትንፋሽ ጨልጦት ከቤት ወጣ። ለዓለም ፀሐይዋ በአናት ትክክል ሆናለች። ሩት ደውላ ስለጠራችው ወደ ቤቷ ፍጥነቱን ጨምሮ ገሰገሰ። የሰሞኑ የሙዳየ ምጽዋት ገንዘብ መዘረፍ ጉዳይ ብዙ አገልጋዮችን ያነካካ ቢሆንም የጥርጣሬ ጣቶች ወደ እርሱና ወደ የዕለቱ ጥበቃ ማዘንበላቸው በጸጋው የተቀነባበረ መሆኑ አናዶታል። ዘለግ ያለ ሰውነቱን ሳብ ረገብ እያደረገ ወደ ሩት ቤት ገባ። አለወትሮ ውጪውም ግቢውም ጸጥ ረጭ ብሏል። ወደ ሳሎኑ አመራ። አንኳኳ። ኳ ኳ ኳ አደረገ። በነጭና ስስ ቢጃማ የነበረችው ጠይም ቆንጆ በሩን ከፈተችለት። ያናቀጠ በድንጋጤ ውስጥ ሆኖ በደንብ አያት። ረጅሙ ሶፋ ላይ ቁጭ ብለው ማውራት ጀመሩ። ሻይ ለመጣድ በተቀመጠች ቁጥር ብዙ የተወራለት የሩት ውበት እየጎላበት ጸጋው ለያዥ ለገናዥ ያስቸገረበት ቁንጅናዋ ልቡናውን ሰወረበት። ከተወራማ ብላው የነበረው ነገር እየገባው መጣ። በተቀመጠች ቁጥር የገላዋ መጋለጥ የስነ ምግባር የሞራልና የእምነት መጋረጃውን እየገለጠበት መጣ። ሞቀው። 5 ኩባያ ጠላ ሞቀው። አናት የምትፈጠርቀው ፀሐይ ሞቀችው። የሩት የተጋለጠ ሰውነት ሞቀው። ግራ ተጋባ። እንደምመጣ ያወቀች ለምን እንዲሆን አጠበቀች? ጠየቀ። ፈተና የናዝራዊውን የሶምሶም የቅዱስ ዳዊትንም ታሪኮች በዚህ ሰዓት የሚረሱ አልነበሩም። ማዘርስ? ጠየቀ። አይኖቹ ከቢጃማዋ ስር እያስቀላወጠ ጠየቃት። የለችም። ፈገግ ብላ ተቅለሰለሰች። ደሊላ ግን ፈጽሞ ትዝ አላለችው። አደጋ ቁጥር 2 በውድ ዕቃዎች የተሞላውን ክፍል በማየት ክፉ ሐሳብን ለማራቅ ሞከረ። በውሃ ሰማያዊ ግድግዳ ላይ የሩት አባትና እናት ፎቶግራፍ በታላቅ ወርቃማ ፍሬም ተሰቅሏል። በኮርነሮቹ ላይ በትልቁ የተሳለ የእመቤታችንና የቅዱስ ሚካኤል ስዕሎች አሉ። ቤቱን ውድ ዕቃዎች ሞልተውታል። ከምኔው አጠገቡ እንደተቀመጠች አያውቅም። ከምኔው አሁን እየሆነ ያለው ነገር እንደሆነ ፈጽሞ አያውቅም። ተሳሳሙ። ደራሽ ውሃ በስሜት እየገፋ ከኃጢአት ባህር ጨመራቸው። በዚያው በባህሩ ውስጥ እያሉ እየተንቦራጨቁ በዚያው ሰዓት በድንገት የሳሎኑ በር ተከፈተ። በተከፈተው በር ደግሞ 3 ሰዎች ባለማመን አፍጠዋል። የሩት እናት፣ የንስሐ አባታቸው ቄስ ሞገሴ እና ከቄሱ የማይለየው ዲያቆን ጸጋው። በቃ አበቃ። ሁሉ ነገር አበቃ። ወሬው እግራ ወጣ። ወሬ ወለደ። ወሬው ክንፍ አበቀለ። ወሬው በከተማው ተራገበ። ወሬው ጥርስ አበቀለ። ወሬው የለዓለምን ስጋ የጋጠ በአጥንቱ አስቀረው። የደብረ ብርሃን አገልጋይ ከሴት ጋር እጅ ከፍንጅ ተያዘ።
አጋለጠው። ልጁ ጥንቱንም የሙዳየ ምጽዋት ዘራፊ ነበር። አስገድዷት ነው የሚባለው እውነት ነው? አስገድዷት ነው። ምስጥ የሆነ ሰው ነው። ወሬው እሳት ሆነ፣ ወሬው ሰደድ ሆነ። አይዞህ ያለው አንዳች አልተገኘም። ንስሐ ግባ እግዚአብሔር መሐሪ ነው ያለው የለም። ወደኩ ብለህ እንዳትቀር ተነሳ፣ እግዚአብሔር አምላካችን የምህረት የይቅርታ አምላክ ነው፣ ከወደክበት የሚያነሳ የእግዚአብሔር እጅ አለ ባይ ፈጽሞ አላገኘም። ሁሉም ተቋቋመበት፣ አሽሟጠጡበት፣ ሰድበው ለሰዳቢ ሰጡት። ያዳመጠውን አላገኘም፣ ሊሰማው የወደደ ጠፋ። ፈራቸው፣ መንገዱን ፈራው፣ ቀዬውን ብርሃኑን ሁሉ ፈራው። ፍርሃቱ ብል ሆኖ ውስጡን በላው፣ ፍርሃቱ ምስጥ ሆኖ ውስጡን አራቆተው። ምስጡን ተሸክሞ ኩይሳ ሆኖ አዳኝ ፊታቸውን ሸሻ። 2 ሳምንት ሙሉ እየሸሸ ሰፈሩን እየራቀ ከሰው እየተደበቀ እንደጎበጠ አሁን አክስቱ ቤት ጓዳ ተሸሽጓል። ቄራ ሰፈር ከሚገኘው የአክስቱ ቤት ጓዳ እንደተወሸቀ ተስፋው ሲሟጠጥ ተሰማው። ነገ የሚመጡት አቡኑን የሚወዱት አባቱን ሲያስብ ጭንቀቱ ልጆቼ የመንፈስ ድሃ አትሁኑ ያሉትን ማተም ሁሉ አሰበው። ብሞትስ ብሎ ጠየቀ። ራሱንና ጣሪያውን ጠየቀ። አባትና እናቴ ወዳሉበት ብጓዝስ? ጫማውን ከእግሮቹ ሳያወልቅ ከአክስቱ የሽቦ አልጋ ላይ በጀርባው ተንጋለለ። ብሞት የኋላኛይቱ ስህተት ከፊተኛይቱ ትከፋለች የሚለውን ቃል በእኔ ላይ ይፈጸማል። ደግሞ ሌላ ፍርሃት ያዘው። ከራሱ ጋር ሙግት ገጠመ። አይኖቹን ቀስ እያለ ጨፈናቸው። ከሞት ይልቅ በውድቅት ሌሊት ከቀየው ርቆ መሰደድ፣ መሄድ፣ መንጎድን አማራጭ አደረገ። ጨለማው ደብረ ብርሃንን እፍንፍን አድርጎ አስተኝቷታል። ለዓለም በጸጥታው ውስጥ በእርጋታ እየተጓዘ ከተማዋን የኋሊት ይተዋታል። ንፋሱ የክፉ ቀን ፉጨት ይመስል በጆሮ ግድግዶች ስር ያንቧርቃል። ቅዝቃዜው አጥንትን ይቆረጥማል። እንደ ስለት ስጋን ከታትፎ እየዘለቀ አጥንትን ይሰነጥቃል። ለዓለም እግሮቹን እያነሳ የጣለ ሐሳብ እንዳጎበጠው በአንሳስ በኩል ተምዘገዘገ። ሜዳውን አቋርጦ ሲጓዝ ከደብረ ብርሃን ሥላሴ፣ ከኪዳነ ምሕረት፣ ከቅዱስ ጊዮርጊስ ቤተክርስቲያን እየተውለበለበ የሚመጣ የካህናት ኅብረ ዝማሬ ተሰማው። ተሸበረ። እንባው በጉንጮቹ አቋርጦ በጨለማ ውስጥ እየወረደ አንሳስ ማርያም ደረሰ። ግራ አቅጣጫውን ይዞ የአንሳስ ማርያምን በእንባው ጭምር ተሰናብቷት ጉዞውን ቀጠለ። ጥቅጥቅ ባለው ጫካ ውስጥ እንዴት እንደገባ አያውቅም። ከዛፎቹ እየተጋጨ በኮሽታ እየበረገገ በአራዊት ድምፅ እየተሸበረ ትንፋሹን ውጦ በቀስታ መጓዝ ቀጠለ። እያበደ እንደሆነ አልተጠራጠረም። በዚያ ሰዓት ያበደ እንጂ ሕሊናውን ያላጣ እንዴት ይገኛል? እንቅፋቱ፣ ግጭቱ አንሸራቶት ወደፊት ሲንደረደር ከፊቱ የቆመ ግንድ ጋር ተላተመ። ግጭቱ ጠንካራ ስለነበር ጭንቅላቱ ጮኸ። ትኩስ ደም ግንባሩን አጥቦት መውረድ ጀመረ። እንደ ማዞር ሲያደርገው
ግንባሩን በእጆቹ ጠርቅሞ ይዞ ባለበት ሸርተት ብሎ ከግንዱ ስር ቁጭ አለ። ሆነ ቁጭ ባለበት እንዲህ ሆነ። አካባቢው በታላቅ ብርሃን ተጥለቀለቀ። ዛፎች በብርሃን ተሞሉ። ቅጠላቱ ሁሉ አብረቀረቁ። ጥቃቅን ነፍሳት እስኪታዩት ድረስ ጫካው በብርሃን ተጥለቀለቀ። የሚያየውን ማመን አልቻለም። ዓይኖቹን እስከቻለ ድረስ ከፍቶ በብርሃን ውስጥ የሚያየውን ለማረጋገጥ ሞከረ። የሚያየው ሁሉ እውነት ነበር። በብርሃን ውስጥ ብርሃን አየ። ራሱ ነው አለ በለሆሳስ። ወደ እርሱ የሚገሰግሰውን አየው። በእርግጥም እርሱ ነው፣ የድንግል ማርያም ልጅ የናዝሬቱ ኢየሱስ። ከመንታ ዓይኖቹ ብርሃናዊ እንባ እየወረደ ወደ ለዓለም እየመጣ ነው። ለዓለም አለው አጥንትን በሚያለመልም ድምፅ። በለዓለም አጥንት ውስጥ ተቀርቅሮ የነበረው ምስጥ የዚያኑ ጊዜ ተወገደ። አቤት ለማለት አልቻለም። ለዓለም ከዓይኖቹ እንባ ከግንባሩ ደም ተንቀልቅሎ እየወረደ ከንፈሮቹ ግን በአቤት ተንቀጠቀጡ። ወዴት ነው የምትሄደው? በዘለዓለማዊ የፍቅር ዓይኑ ዛሬም አየሁ። ስለበደልኩ ቤተ ክርስቲያንን ስላስነቀፍኳት መቅደስህ የሆነውን አካሌን ስላረከስኩት ልጠፋ ነው አለ ለዓለም በልቡ። ደሜን አፍስሼ ሥጋዬን ቆርሼ ልጅነትን ሥልጣንን የሰጠሁህ ለዚህ ነበር? ከዳዊት የተማርከው ከሶምሶን የተማርከው ሽሽት ነው? ጠየቀ ጌታ። ፈራኋቸው ጌታዬ፣ ጠሉኝ። እኔ እወድሃለሁ። ጌታ ሆይ እኔ እኮ በደለኛ ነኝ። የሞትኩልህ ለዚህ ነበር? አሁንም አንተ በድለህ እኔ እያለቀስኩ የመጣሁት እንዳትጠፋብኝ ነው። ፈገግ አለለት። የፈገግታው ትርጉም ደግሞ ቀላልና ፈጣን የሚረዳ ነበር። ፍቅር። ድንገት ብርሃኑ ጭልም አለ። ለዓለም ለመንቀሳቀስ ሲሞክር አንዳች ነገር ትከሻው ላይ ያረፈ መሰለው። ተወራጭቶ ሲጮህ ከሽቦ አልጋው ላይ ተወርውሮ መሬት ላይ ሊያርፍ ሲል አክስቱ እንደምንም ብለው አዳኑት። በስመ አብ ለዓለም የወይዘሮ ጥሩነሽ ድምፅ እየጠራ መጣ። ለዓለም ዓይኖቹን ገለጠ። ፊት ለፊቱ አክስቱ ግራ እንደተጋቡ ቀይ ፊታቸው በድንጋጤ ገርጥቶ አጠገባቸው ትንሿ ሚሮን ቆማ አያቸው። እየቃዥህ ነበር ልጄ፣ እየቃዥህ ነበር። የአልጋው ብረት ደግሞ ገጭቶሃል አሉት አክስቱ። አይ ቅዠትማ አይደለም፣ ቅዠት አይደለም። አይቼው ነው። ቁና ይተነፍሳል። ማንን? መለስ አሉ ወደ ኋላቸው። መድኃኔዓለምን፣ ጌታዬ ኢየሱስ ክርስቶስን፣ የዘላለም አባት፣ የፍቅር የይቅርታው ንጉሥ ሊላቸው አሰበና ተወው። ለሌሎቹም እናንተ የተንገዳገደውን ትጥላላችሁ፣ የወደቀውን ደግማችሁ ትጥላላችሁ፣ የዓይናችሁን ምሰሶ ሳታዩ የሰውን ጉድፍ ለማውጣት የብዙዎችን ዓይን ዘንቁላችሁ ታወጣላችሁ ይላቸዋል። ሩት ጋር ተሳሳመ እንጂ አልተኛም። ያስተኙት በወሬያቸው ያባለጉት በአፋቸው ነው። ከአልጋው ላይ ዘሎ ተነሳና ቀጥ ብሎ ቆመ።
የአዳኙ ሳይሆን የአዳኙ ፊት ትዝ አለው። መግደላዊት ማርያምን፣ መጻጉዕን፣ እኒሁን ሁሉ የተቀበለውን ከቄስ ሞገሴ እግር ስር ንስሐውን ሊቀበል ተጓዘ። ቀጥ ብሎ ተጓዘ። ኮራ ሳብ እያለ ተጓዘ። ከ5 ደቂቃ በኋላ ታላቁ ደብረ ብርሃን ቅድስት ሥላሴ በር ላይ ይደርሳል። በዚያም እንደገና የአዳኙን ፊት ያያል። ወስብሐት ለእግዚአብሔር።